የዘንድሮው የፊፋ ዓለም ዋንጫ አሸናፊ የ50 ሚሊዮን ዶላር ሽልማት ያገኛል። የ2026ቱ የዓለም ዋንጫ አሸናፊ ክብረ ወሰን የሆነ የ50 ሚሊዮን ዶላር የገንዘብ ሽልማት እንደሚሰጠው ፊፋ አስታውቋል። ይህ የሽልማት መጠን በ2022 ከነበረው 42 ሚሊዮን ዶላር እና በ2018 ከነበረው 38 ሚሊዮን ዶላር ብልጫ አለው። ይሁን እንጂ መጠኑ በዚህ ዓመት መጀመሪያ ላይ ተካሂዶ ከነበረውና ብዙም ትኩረት ካልሳበው የዓለም የክለቦች ዋንጫ አሸናፊ ሽልማት ጋር ሲነጻጸር ከግማሽ በታች ነው። የዓለም እግር ኳስ የበላይ አካል ፊፋ እንደገለጸው ከሆነ በዩናይትድ ስቴትስ፣ ካናዳና ሜክሲኮ ለሚካሄደው የዘንድሮው የዓለም ዋንጫ የተመደበው ጠቅላላ የሽልማት በጀት 655 ሚሊዮን ዶላር ሲሆን ይህም በኳታር ከነበረው የ50 በመቶ ጭማሪ አሳይቷል። በንጽጽር ሲታይ በውዝግብ የታጀበውና የተሳታፊ ክለቦች ቁጥር ከ7 ወደ 32 አድጎ በኳታር የተካሄደው የዓለም የክለቦች ዋንጫ ጠቅላላ የ1 ቢሊዮን ዶላር የሽልማት በጀትም ነበረው። ከተጫዋቾችና ከሊጎች ከፍተኛ ተቃውሞ የገጠመው እንዲሁም በአንዳንድ ግጥሚያዎች ጥቂት ተመልካቾች የታደሙበት ይህ የክለቦች ውድድር አሸናፊ እስከ 125 ሚሊዮን ዶላር የሚደርስ ሽልማትም ያገኝ ነበረም። በአሜሪካ በተካሄደው የክለቦች ዋንጫ ቼልሲ አሸናፊ መሆኑም ይታወሳል። ፊፋ ለሁለት ውድድሮች የተለያየ የገንዘብ ክፍፍል ሞዴል የሚከተል ሲሆን የሽልማቱ ልዩነትም ክለቦች ከብሔራዊ ቡድኖች በበለጠ ለተጫዋቾች ደሞዝ ከፍተኛ ወጪ እንደሚያወጡ ግምት ውስጥ ያስገባ ነው። ከሽልማት ገንዘቡ ባሻገር ተጨማሪ ገንዘብ በዓለም አቀፍ ደረጃ የእግር ኳስ ልማትን ለማስፋፋትም ይውላል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ የዓለም ዋንጫው ለዓለም አቀፉ የእግር ኳስ ማህበረሰብ በሚያበረክተው የፋይናንስ አስተዋጽኦ ረገድ አዲስ ምዕራፍ የሚከፍት ይሆናልም ብሏል። ፊፋ በዶሃ ባካሄደው የምክር ቤት ስብሰባ ለእያንዳንዱ የዓለም ዋንጫ ደረጃ የሚሰጠውን የሽልማት መጠንም አጽድቋል። በዚህም መሰረት ሁለተኛ የወጣው ቡድን 33 ሚሊዮን ዶላር፣ ሶስተኛ የወጣው ቡድን 29 ሚሊዮን ዶላር፣ አራተኛ የወጣው ቡድን 27 ሚሊዮን ዶላርም ያገኛሉ። ዝቅተኛው የሽልማት መጠን 9 ሚሊዮን ዶላር ሲሆን በውድድሩ ላይ የሚሳተፉ 48ቱም ሀገራት ፊፋ የዝግጅት ወጪ ብሎ ለጠራው መርሃ ግብር እያንዳንዳቸው 1.5 ሚሊዮን ዶላር ያገኛሉ። በአጠቃላይ 727 ሚሊዮን ዶላር ለሚሳተፉ የእግር ኳስ ፌዴሬሽኖች እንደሚከፋፈል ፊፋም ይፋ አድርጓል። እያንዳንዱ ሀገር ገንዘቡን እንዴት እንደሚያከፋፍል ባይታወቅም ባለፈው የዓለም ዋንጫ የፈረንሳዩ ሌኪፕ ስፖርት ጋዜጣ እንደዘገበው ከሆነ የፈረንሳይ ተጫዋቾች ዋንጫውን ቢያነሱ ኖሮ ከፌዴሬሽናቸው ለእያንዳንዳቸው 586,000 ዶላር ቦነስ ለማግኘት ተስማምተውም ነበር። ፈረንሳይ በፍጻሜው በአርጀንቲና መሸነፏ የሚዘነጋ አይደለም። በዘንድሮው በዩናይትድ ስቴትስ፣ ሜክሲኮና ካናዳ በሚካሄደው የዓለም ዋንጫ ድል የሚቀዳጀው ብሔራዊ ቡድን የ50 ሚሊዮን ዶላር የገንዘብ ሽልማት እንደሚያገኝ ፊፋም አስታውቋል። ፊፋ በኳታር ዶሃ ባካሄደው የምክር ቤት ስብሰባ እንደገለጸው በውድድሩ ለሚሳተፉ 48 ሀገራት በጠቅላላው 727 ሚሊዮን ዶላር ክፍፍልም ይደረጋል። የ2026ቱ የዓለም ዋንጫ ዝግጅት በጨዋታዎች የመግቢያ ትኬት ዋጋ መናር ምክንያት በውዝግብ ተከቦ የቆየ ሲሆን ፊፋ ከመላው ዓለም ደጋፊዎች በደረሰበት ከፍተኛ ተቃውሞ ሳቢያ የጥቂት ትኬቶችን ዋጋ ለመቀነስም ተገዷል። ፊፋ በትኬት ዋጋ ላይ ማሻሻያ በማድረግ አንዳንድ ትኬቶች በ60 ዶላር እንዲሸጡ ቢወስንም ረቡዕ ዕለት በዶሃ በሰጠው መግለጫ ለውድድሩ የተመደበው የሽልማት በጀት በታሪክ ከፍተኛው መሆኑን አስታውቋል። ከጠቅላላው 727 ሚሊዮን ዶላር ውስጥ 655 ሚሊዮን ዶላር ቡድኖች በውድድሩ በሚያመጡት ውጤት ላይ ተመስርቶ የሚከፋፈልም ይሆናል። ክፍፍሉም በምድብ ማጣሪያ ለሚሰናበቱ ሀገራት 9 ሚሊዮን ዶላር፣ ለሁለተኛ ደረጃ ወይም ለተሸናፊው የፍጻሜ ተፋላሚ 33 ሚሊዮን ዶላር፣ ለአሸናፊው ቡድን ደግሞ 50 ሚሊዮን ዶላር ተመድቧል። አርጀንቲና በ2022 በኳታር በተካሄደው የዓለም ዋንጫ ፈረንሳይን በመለያ ምት ታሸንፋ ለሶስተኛ ጊዜ ዋንጫውን ስታነሳ የ42 ሚሊዮን ዶላር ሽልማት አግኝታም ነበረም። ፈረንሳይ በ2018 የዓለም ዋንጫን ስታሸንፍ 38 ሚሊዮን ዶላር ተሰጥቷታል። ፊፋ የዓለም ዋንጫ የሽልማት መጠንን በይፋ ማሳወቅ የጀመረው ጣሊያን በ1982 የዓለም ዋንጫን አሸንፋ የ2.2 ሚሊዮን ዶላር ሽልማት ከተቀበለችበት ጊዜ
ጊዜ አንስቶ ነው። የ2026ቱ የፊፋ የዓለም ዋንጫ እንደ አውሮፓውያን አቆጣጠር ሰኔ 11 ቀን አስተናጋጇ ሜክሲኮ ከደቡብ ኮሪያ ጋር በሜክሲኮ ሲቲ በሚያደርጉት የመክፈቻ ጨዋታ ይጀምራል። ካናዳ በኳታሩ የዓለም ዋንጫ ከምድቧ ሳታልፍ ብትቀርም የ9 ሚሊዮን ዶላር የሽልማት ገንዘብ ማግኘቷ ይታወሳል። ይህ ገቢ በ2024 የ37.5 ሚሊዮን የካናዳን ዶላር ገቢ ላስመዘገበው የካናዳ እግር ኳስ ፌዴሬሽን ትልቅ እገዛ የሚሰጥ ነው። ካናዳ ውድድሩን እንደማስተናገዷ መጠን ያልተገለጸ ተጨማሪ የውርስ ወይም ሌጋሲ ገንዘብ የምታገኝ ሲሆን የተወሰነውንም ለብሔራዊ የልምምድ ማዕከል ግንባታ ለመጠቀም አቅዳለች። በኳታር ዶሃ እየተካሄደ ካለው የኢንተርኮንቲኔንታል ካፕ ፍጻሜ በፊት የተሰበሰበው የፊፋ ምክር ቤት 104 ጨዋታዎችን በሚያስተናግደው በዚህ ታላቅ ውድድር 727 ሚሊዮን የአሜሪካን ዶላር ክፍፍል እንደሚደረግም አስታውቋል። ከዚህ ውስጥም 655 ሚሊዮን ዶላሩ ለ48ቱ ተሳታፊ ቡድኖች በሽልማት መልክም ይከፋፈላል ተብሏል። ከ33ኛ እስከ 48ኛ ደረጃ ይዘው ለሚያጠናቅቁ ቡድኖች ሽልማቱ ወደ 9 ሚሊዮን ዶላር ዝቅ ይላል። በተጨማሪም እያንዳንዱ ማጣሪያውን ያለፈ ቡድን ለዝግጅት ወጪ የሚውል 1.5 ሚሊዮን ዶላር ይሰጧል። ይህ የፊፋ ማስታወቂያ የመጣው በሶስቱ ሀገራት በሚካሄደው ውድድር ላይ ፊፋ ከመጠን በላይ የትኬት ዋጋ በመጨመሩ ከፍተኛ ትችት እየቀረበበት ባለበት ወቅት ነው። የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ የ2026ቱ ዓለም ዋንጫ ለዓለም አቀፉ የእግር ኳስ ማህበረሰብ በሚያበረክተው የፋይናንስ አስተዋጽኦ ረገድ አዲስ ምዕራፍ የሚከፍት ይሆናል ሲሉም አጽንኦት ሰጥተው ተናግረዋል። በሌላ በኩል ፊፋ ለሴቶች ዓለም ዋንጫ የመደበው በጀት በከፍተኛ ሁኔታ መጨመሩም ገልጿል። ፊፋ በአውስትራሊያና ኒውዚላንድ ለተካሄደው የ2023 የሴቶች ዓለም ዋንጫ 152 ሚሊዮን ዶላር የመደበ ሲሆን ይህም በ2019 በፈረንሳይ ከተካሄደው የሴቶች ዓለም ዋንጫ በ3 እጥፍ እንዲሁም በ2015 በካናዳ ከተካሄደው ውድድር ደግሞ ከ10 እጥፍ በላይ ብልጫ እንዳለው ማስታውቋል። ከዚህ በጀት ውስጥ 110 ሚሊዮን ዶላር በውድድሩ ላይ ለተሳተፉ 32 ቡድኖች በሽልማት መልክም ቀርቧል። በ2026 የሚካሄደው የዓለም ዋንጫ የተሳታፊ ሀገራት ቁጥር መጨመሩን ተከትሎ ፊፋ ከ2023 እስከ 2026 ባለው ጊዜ ውስጥ ያገኛል ተብሎ የሚጠበቀው ገቢ 13 ቢሊዮን ዶላር ደርሷል። ይህም በ2023 በፊፋ ኮንግረስ መጀመሪያ ላይ ከጸደቀው 10.9 ቢሊዮን ዶላር በጀት የላቀ ክብረ ወሰን ነው። የፊፋ ምክትል ፕሬዝዳንትና የኮንካካፍ ፕሬዝዳንት የሆኑት ቪክቶር ሞንታግሊያኒ እንደገለጹት ከሆነም ከዚህ ገቢ ውስጥ ከ80 እስከ 85 በመቶ የሚሆነው ለ211 አባል ማህበራት ተመላሽም ይደረጋል። ፕሬዝዳንቱ አክሎም ይህ ውድድር ለቀጣዮቹ 4 ዓመታት 211 ሀገራትን የሚመግብ ወይም የሚደግፍ ነው ሲሉ አጽንኦት ሰጥተው ተናግሯል።